ሳምንቱ ለአብይ አህመድ አገዛዝ ምቾት የሚነሱ ሪፖርቶች የወጡበት ሆኖ አልፏል። ከሀገር ቤት የኢትዮጵያ የሰብአዊ መብቶች ኮሚሽን ከውጭ ዓለም አቀፉ የዜና አውታር ሮይተርስ ይፋ ያደረጉት የምርመራ ሪፖርትና ዘገባ የአብይ አህመድ አገዛዝ መሰረቴ በሚለው የኦሮሞ ሕዝብ ላይ እያደረሰ ያለውን መጠነ ሰፊ የሰብአዊ መብቶች ጥሰቶች፣ ግድያና አስገድዶ መድፈርም ለዓለም በሙላ ያጋለጠ ነው ማለት ይቻላል። የኢትዮጵያ የሰብአዊ መብቶች ኮሚሽን አርብ ዕለት ያወጣው ሪፖርት በኦሮሚያ ክልል በ9 ዞኖች በመንግስት ወታደሮችና በኢመደበኛ ታጣቂ ቡድኖች አማካኝነት ሰዎች ይገደላሉ፣ ይታሰራሉ፣ ይደፈራሉ ብሏል። ያለ ፍርድ ቤት ትዕዛዝ ከህግ ውጪ የሚወሰደው ህይወትን የማጥፋት ተግባር እጅግ አሳሳቢ ደረጃ ላይ እንደሚገኝ ነው የኮሚሽኑ ሪፖርት ያመለከተው። የዚያን ዕለት አርብ ሮይተርስ የተሰኘው ታዋቂ ዓለም አቀፍ ሚዲያ በኦሮሚያ ክልል የመንግስት ስውር ገዳይና አፋኝ ቡድን እንዳለም በስፋት ባቀረበው የምርመራ ዘገባው ላይ አገልጧል። ዘገባው አብይ አህመድን ጨምሮ የኦሮሚያ ክልል ባለስልጣናት በስውር ባቋቋሙትና ኮሬ ነገኛ በሚል በሚጠራ ኮሚቴ አማካኝነት ሰዎች እንደሚገደሉ፣ እንደሚታሰሩ በዝርዝር ተጋልጧል። በዚህ ኮሚቴም የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ፣ የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ፣ የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዱ፣ የኦሮሚያ ክልል ሰላምና ደህንነት ቢሮ ኃላፊ አቶ አራርሳ መርዳሳን ጨምሮ ከፍተኛ ኃላፊዎች አባል ሆነው ከመደበኛው የመንግስት አሰራርና ከህግ ውጪ ተቀናቃኝ ያለዋቸውን ሰዎች ሲያስገድሉ፣ ታፍነው እንዲሰወሩ ሲያደርጉ እንደነበረ ነው በሮይተርስ ዘገባ ላይ ተመለከተው። አብይ አህመድ የዚህን ስውር ኮሚቴ ሪፖርት በየጊዜው እንደሚያገኝ የተገለጸ ሲሆን ከዋናው የአገሪቱም ሆነ የክልሉ የጸጥታ ተቋም በተለየ መልኩ እየተንቀሳቀሰ እንደሚሰራም ተገልጿል። የሮይተርስ ዘገባ ለአብይ አህመድ አገዛዝ ከፍተኛ ዱብዳ እንደሆነበት ነው የሚነገረው። ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል በአማራ ክልል ስለተፈጸመው መጠነ ሰፊ መንግስታዊ ግድያ ሪፖርት እያዘጋጀ እንደሆነና ሰኞ እንደሚያወጣም ገልጿል። በእነዚህ ጉዳዮች ዙሪያ ከአንከር ሚዲያ የፖለቲካ ተንታኝ መስፍን አማን ጋር ያደረግነው ቆይታ አለ። አብራችሁኑ ነው። መስፍን አማን ከኔዘርላንድ በጣም አመሰግናለሁ። የተለያዩ አካላት ሪፖርቶችን እያወጡ ይገኛሉ። ሮይተርስ በራሱ የተለያዩ የመረጃ ምንጮች ያደረገውን ምርመራ አስመልክቶ አንድ ሰፋ ያለ ዝርዝር ሪፖርት አውጥቷል። የኢትዮጵያ የሰብአዊ መብቶች ኮሚሽን እንደዚሁ በኦሮሚያ ክልል ላለፉት 2 ዓመታት የተደረጉ ግድያዎችን፣ መሰወሮችን፣ አፈናዎችን በተመለከተ እንደዚሁ ሪፖርት አውጥቷል። የፊታችን ሰኞ አምነስቲ ኢንተርናሽናል ሪፖርት ሊያወጣ መዘጋጀቱንም እንደዚሁ አስታውቋል። እስቲ መስፍን ከኢትዮጵያ የሰብአዊ መብቶች ኮሚሽን ሪፖርት እንነሳ። ምንድነው ሪፖርቱ ያለው? በኦሮሚያ ክልል ባለፉት 2 ዓመታት ውስጥ የተፈጸሙ ግድያዎችን በተለያዩ ኃይሎች ነው በመንግስትና በተለያዩ ኢመደበኛ በሆኑ ታጣቂዎች የተፈጸሙ ነው ይላል። ስለዚህ ምንድነው ሰብአዊ መብት ኮሚሽኑ ሪፖርት የሚለው? በጣም ግናለው መሳይ በኢትዮጵያ ሰብአዊ መብት ኮሚሽን አይ ቲንክ በጣም ዲቴል የሆኑ እንትኖች ነው ያቀረበው። ዲቴል ብቻ ሳይሆን እያንዳንዱን የሰብአዊ መብት ጥሰት ሰዎቹን ስም ዝርዝርም ያለባቸው እንትኖች አሉ። ቦታዎቹን፣ ጊዜዎቹን ጠቅሶ በቁጥር አስቀምጦ ነው። እንዲያውም ብዙም በቃ ለማንበብም ቀላል የሆነ እንትን ነው። በዚህ ጥሩ ሪፖርት ላይ ያቀረቡ የሰብአዊ መብት ኮሚሽኑ ማለት ነው። እና አብዛኛው ኦሮሚያ ክልል ላይ ነው። በ2 ዓመት አብዛኛዎቹ ጥሰቶች የተፈጸሙት በመንግስት ኃይሎች ነው። እዚህ ላይ እንትን የሚለው በመንግስት ኃይሎች ሲባል አንደኛው የመከላከያ ኃይል፣ ሁለተኛው የኦሮሚያ ክልል ልዩ ኃይል፣ ፖሊስ እና የመስተዳደር አካላት ናቸው። እነዚህ አካላት ሰዎችን የኦሮሞ ነጻነት ግንባር ወይም ደግሞ የሸኔ ደጋፊዎች ናቸው በሚል ከህግ ውጭ ኤክስትራ ጁዲሻል ኪሊንግ እንደፈጸሙ እነዛን ቦታዎችን ጠቅሰው እንትን ብለዋል። በኦነግ ሸኔ በሚባለውም የተፈጸሙ ደግሞ ግድያዎችም ጠቅሷል። እዚህ ላይ 1 2 3 ምሳሌዎችን አቅርቦ አሁን በቅርብ ከናዝሬት ወደ ወለንጭቲ ሰዎች በመኪና ሲሄዱ የተገደሉት እንትን ብለዋል። መርቲ አርሲ ውስጥ የተፈጸመውን ግድያ ዘርዝረዋል። ዝርዝር ነገሮች እንትን ብለዋል። እና ከአማራ ክልል ጋር አዋሳኝ የሆኑ አካባቢዎች ላይም የተፈጸሙትን ግድያዎች እንትን ብለዋል። እና በጣም ሰፊ ነው። ይህም ለታሪክ ለመረጃ የሚቀርብ እንትን የቀረቡት መረጃዎች መከላከል የማይቻሉ ናቸው። አሁን መንግስት እነዚህ መረጃዎች እንደዚህ አይደሉም ብሎ ሊከላከላቸው በማይችልባቸው መንገዶች ነው እንትን ያቀረበው። ወደ 159 ሰዎች ጉዳዩ ጋር ከተፈጸመው ሰብአዊ ጥሰት ጋር ቀጥታ ግንኙነት ያላቸው ሰዎችን ኢንተርቪው አድርጎ ነው እንትን ያደረገው። በጣም ሰፊ የሚባል ጥናት አድርጎ ነው እንትን ያደረገው እና በጣም ብዙ እንትን አለው። እርግጠኛ ነኝ እንግዲህ በሚቀጥሉት ቀናት ውስጥ የውጭውም የውስጡም ሀገር ሚዲያዎች እየተቀባበሉ ይሄ ነገር በጣም ያጮሁታል የሚል እንትን አለኝ እና በመንግስት ላይም ትልቅ ተጽዕኖ ይኖረዋል። ሁለተኛው እንግዲህ ሰኞ ነው የሚጠበቀው አምነስቲ ኢንተርናሽናል እንደዚሁ በአማራ ክልል ውስጥ የተፈጸመ ኤክስትራ ጁዲሻል ኪሊንግ ወይም ደግሞ
ህገወጥ ከህግ ውጭ የሆነ ግድያ የሚል አምነስቲ ኢንተርናሽናል ሰኞ ሪፖርት ሪሊዝ ያደርጋል። ዝርዝሩን አላየነው፣ በአጭር ይሄን መግለጫ ነው ያየነው እና ባህር ዳር ብሎ ስፔሲፊካሊ ቦታውን ብሏል። እርግጠኛ ነኝ የመራዊውንም ግድያ ይጨምራል ብዬ አስባለሁ እና ትልቅ እንትን ነው የመራዊው ጭፍጨፋ እንዲሁ ዝም ብሎ ተዳፍኖ እንዳይቀርና ምንም ብሎ በዓለም አቀፍ ደረጃ ተመዝግቦ እንዲቀርና ይሄ ነገር የኢትዮጵያ መንግስት በንጹሃን አማሮች ላይ እየፈጸመ ያለው ወንጀል በዚህ ደረጃ ተዘግቦ እንዲቀር መረጃ ይሆናል። እንግዲህ ሲወጣ የምናየው ነው። የአብይ አህመድ ስርዓት በድሮን እንዲመቱ ያደረገው በርካታ ሰዎች መገደላቸው ታውቋል። ምናልባትም ከሰሞኑም በቡሬ ዳሞት፣ በቲሊሊ፣ በሰከላ፣ በኮር እና በሌሎች አካባቢዎችም የድሮን ጥቃት ሊኖር እንደሚችል እየተገለጸ ነው። በመኪና መጓዝን ጨምሮ ስብሰባ ማካሄድ፣ በጋራ ስራ መስራት፣ እቀባ እንዲደረግበት ጥሪ እየተደረገ ነው። እነሱ በጣም ብዙ የድሮን ጥቃቶች በአማራ ክልል እየተፈጸመ መሆኑን የሚያሳይ ነው። እንግዲህ ወደ ሌላኛው ሪፖርት እንሂድ። የሮይተርስ ዘገባ ነው። የሮይተርስ ዘገባ በርካታ ጉዳዮችን አንስቷል። በኦሮሚያ ክልል ሚስጥራዊ የሆነ ኮሬ ነገኛን የሚባል ተቋቁሞ በተለያዩ ኮሚቴ አባላት ያሉበት ከሽመልስ አብዲሳ ጀምሮ ፍቃዱ ተሰማ፣ የአራርሳ መርዳሳ፣ እነዚህ የኦሮሚያ ክልል ባለስልጣናት የሚመሩት ሚስጥራዊ ኮሚቴ እንዳለን የገለጸው ሰፊና ድብቅ የሆኑ ነገሮችን ያጋለጠ ነው። እስቲ ስለዚህ ሪፖርት ምን ማለት ይቻላል? እኔ በእውነት ይሄኛውም በጣም ትልቅ ክብደት የሚሰጠው ሪፖርት ነው። ሮይተርስ ነው የምልህ። ሮይተርስ ማለት በቀላሉ የሚታይ የዜና ምንጭ ወይም ደግሞ የዜና ማሰራጫ ተቋም ብቻ አይደለም። ብዙ ኮኔክሽን አለው በዓለም ላይ በጋዜጠኞችም፣ በዚህ በኢንቴሊጀንስ በመረጃ ድርጅቶችም፣ በኢንቴሊጀንስ ኮሚኒቲውም አካባቢ በጣም እንትን ያለው ነው እና በጣም ሰፊ የሆነ ሪፖርት ነው። ከዚህ ቀደም ስንለው የነበረው ነው የኦሮሚያ ክልል ውስጥ ከፌዴራል መንግስቱ እውቅና ውጪ አቻ የደህንነት መስሪያ ቤት የደህንነት ስትራክቸር ተቋቁሟል እንለው የነበረውን ነገር ነው ኮንፈርም የሚያደርገው። ይሄ ኮሬ ነገኛ የሚለው እንትን በቃ ኦልሞስት አሁን ኦሮሚያ ክልል ውስጥ የሚፈጸሙትን በነገራችን ላይ ይሄ እንግዲህ የነሱ ጥናት ነው እንትን የሚለው። እኛ ግን በተለያየ መንገድ ከዚህ ቀደም የምንሰማቸው የነበሩ ከኦሮሚያ ክልል አልፎ አዲስ አበባ፣ አማራ ክልል ጭምር የሚፈጸሙ ግድያዎችን፣ አፈናዎችን የሚፈጽም ተቋም ነው ይሄ ኮሬ ነገኛ የሚባለው። የኦሮሞ ብልጽግና ወሳኝ ሰዎች የምትላቸው የአብይ አህመድ ቀጥተኛ አሽከሮች ማለት የሚለውን ነገር አብይ አህመድን ስልጣን ለማስቀጠል ማንኛውም መስዋዕትነት ለመክፈል ዝግጁ የሆኑት እነ ሽመልስ አብዲሳ፣ አራርሳ መርዳሳ፣ የኦሮሚያ ክልል ፖሊስ ኮሚሽነር አወሎ አብዲ፣ ፍቃዱ ተሰማ፣ እነዚህ ሰዎች ቀጥታ ተሳትፎ ፍርድ ቤት ራሱ በነፃ የሚለቅ አለጥፋታቸው ተይዘው ፍርድ ቤት ቀርቦ ፍርድ ቤት በነፃ የሚለቃቸውን ሰዎች እነዚህ ሰዎች ከፍርድ ቤት ትዕዛዝ ውጪ በእስር የሚያቆዩ እና እንዲያውም የፍርድ ቤት ተቋማት ፍርድ ቤቶችን ዳኞችን ጭምር በማስፈራራት በኦሮሚያ ክልል ውስጥ በተለይ በሚያስተዳድሩ ክልል ውስጥ ከፍተኛ የሆነ የህግ ጥሰት ወይም ደግሞ በህግ ስራ ላይ እንቅፋት እንደሆኑ የሚገልጽ እንትን ነውና በጣም አደገኛ አፋኝ የሆነ ድርጅት፣ አፋኝ የሆነ ሴክሬቲቭ የሆነ ልክ ጀስታፖ የሚባል አሁን የናዚ ጀርመኒ እንትን አይነት ነገር ማለት ነው። ወይም ደግሞ ስታሲ የሚባል የዚህ የምዕራብ ጀርመን የደህንነት እንትን በቃ እነዚህ የድብቅ የአፈና ተቋማት ማለት ነው እና ኢትዮጵያ ውስጥ ከዚህ ቀደም በጭምጭምታ በእንትን ሲባል የነበረው ነገር አሁን በመረጃ ይሄ ተቋም እንዳለ ህልውና እንዳለው በነገራችን ላይ ሮይተርስ ብዙ ምንጮችን ጠቅሶ ነው ያደረገው። ኦሮሚያ ክልል ውስጥ ይሰሩ የነበሩ ሰዎችን፣ ከመንግስት የወጡ ሰዎችን፣ አሁንም ኦሮሚያ ክልል ውስጥ ሆነው የዚህን ተቋም እንቅስቃሴ የሚያውቁ ሰዎችን ኢንተርቪው አድርጎ ነው ያወጣውና ምልህ አስደንጋጭ ነው። የአብይ አህመድ መንግስት ኢትዮጵያን እያስተዳደረ ያለበት መንገድ የሽብርና የአፈና ሰዎችን አላግባብ በመሰወር ህገወጥ በሆነ መንገድ ህይወታቸውን እንዲያጡ በማድረግ በማፈናቀል የምናያቸው ነገሮች በሙሉ በዚህ ተቋም በተቀናጀ መንገድ እንደሚሰራና በዚህ ደግሞ አብይ በቀጥታ እጁ እንዳለበት የሚል ነውና አጋጣሚው ምን ይሁን አላውቅም። ብቻ ይሄውን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት፣ ይሄውን የሮይተርስ ሪፖርት፣ አሁን ሰኞ ደግሞ የሚወጣው አምነስቲ ሪፖርት ምልህ በጣም በአንዴ ነው ተከታትለው የወጡትና ምን እንድታሰብ አላውቅምና የአብይ አህመድ መንግስት ምናልባት ገበናውን የሚያጋልጥ በሰብአዊ መብት ይዘት ያለበትን ደረጃ ይፋ የሚያደርግ ሪፖርት አድርጌ ነው የማየውና በጣም ብዙ ሊባልለት ይችላል። መስፍን አንደኛን ክስተት እስቲ እንመልከተው። በተለይ የክረዩ አባቶች የተገደሉበትን ሂደቱን በደንብ ነው በሮይተርስ ዘገባ ላይ የተመለከተው። በዚህ ላይ እነማን እንደተሳተፉ እነማን ስልክ ደውለው እነዚህን ሰዎች ይዘናል ሲባሉ አይ ግደሏቸው አንዳቸውም እንዳያመልጡ ብሎ ትዕዛዝ የሰጠው አወሉ አብዱን ጨምሮ የኦሮሚያ አሁን የደህንነት ኃላፊ የሆኑት አቶ አራርሳ መርዳሳም፣ ሽመልስ አብዲሳም እነዚህ አካላት በዚህ በከረዩ ጭፍጨፋ በቀጥተኛ ሁኔታ ትዕዛዝ የሰጡ መሆናቸውን በዘገባው ተመልክቷል። ይሄ ደግሞ ለአብይ አህመድ ሪፖርት ተደርጎለታል። አብይ አህመድ ይህንን በቅርበት እንደሚያውቀውና ሪፖርት እንደተደረገለት በዘገባው ላይ ተመልክቷል። ከረዮቹ መገደላቸውን አስመልክቶ በወቅቱ የኦሮሞ ነጻነት ግንባር ወይም ሸኔ ነው የገደላቸው ብሎ የመንግስት መገናኛ ብዙሃን መግለጹንም የሚታወስ ነው። ምናልባት መስፍን እንዲህ አይነቱ ነገር ገድሎ በሌላ ማሳበብንም ማላከክንም ጭምር ያጋለጠበት ሪፖርት ነው ያወጣው የሮይተርስ።
በጣም ሪፖርቱን ዲቴል ያነበብኩትና አንዳቸውንም እንዳታስቀሯቸው ነው። 16 ሰዎች ናቸው የከረዩ አባገዳ መሪዎች ማለት ነው። ከዚህ ቀደም በየትኛውም ስርዓት እንደዚህ አይነት ባህላዊ መሪዎች እንዲህ ባለ መንገድ በአሰቃቂ ሁኔታ የተገደሉበት ሁኔታ አይ ቲንክ ሰምተን የምናውቅ አይመስለኝ እና በጣም በሚገርም ሁኔታ እነዚህን ሰዎች ባህላዊ ስርዓት እየፈጸሙ ባለበት ሁኔታ የክልሉ መስተዳድር የክልሉ ጸጥታ ኃይሎች ሄደው ብዙ ነገሮችን በቀላሉ መፍታት እየተቻለ አንዳቸውንም ሳይቀሩ እንዳለ ባሉበት ባህላዊ ስርዓት እየፈጸሙ ባሉበት ሁኔታ እንደጨፈጨፏቸው። ያ ብቻ አይደለም ደግሞ ያ ብቻ ሳይሆን ያንን የተፈጸመን ወንጀል ቀጥታ ነው የኦሮሚያ ክልል ምክትል ፕሬዚዳንት የነበረው አውሎ አብዶ ደውሎ ለመገናኛ ብዙሃን ኦነግ ሸኔ ነው ብላችሁ ሪፖርት አድርጉ ብሎ ትእዛዝ እንደሰጠ ይሄ እኮ በጣም ይሄ በዓለም አቀፍ ፍርድ ቤት በዚህ በሰብአዊ መብት ላይ በደንብ በቂ ማስረጃ ሆኖ የሚቀርብ ነው። ዲቴሎቹ ይገርማል። እንዴት እንዳረጉ ትእዛዙ እንዴት ሲፈጽሙ እንደነበረ መቼም ንጹሃንን ደም በዚህ ደረጃ አፍሰው እንደዚህ ከንቱ ሆኖ ደመከልብ ሆኖ እንዳይቀሩ የሚያደርግ እንትን ነው። ዲቴሉ በጣም ይገርማል። ብዙ ሰው ሊያነበው የሚገባ ነው። ይሄ በደንብ ሊሰራበት የሚገባ ነገር ነውና እነዚህ ሰዎች እጃቸው በደም የጨቀየ ነው። ታዬ ደንዳ እውነት እንዳለው ማለት ነው። እነዚህ ሰዎች እጃቸው በደም የጨቀየ ጨካኞች ኢቭን ለራሱ ስልጣን ላይ ለመቆየት የራሱ